ቁሞ ቀር እያሉ ስሜን ቀየሩልኝ። ለካስ ለራሴ መኖር እኔው ዘነጋሁኝ። በሰው ሀገር ኑሮ በሰው ምድር ባዕድ የውስጥ እንባን ሸሽጎ በፈገግታ መሄድ። ድካሙ ቢበረታም ልባችን አይደክምም። ተስፋችን ታላቅ ነው፣ ነገ አይጨልምም። በመካከለኛው ምስራቅ ለምትኖሩ ብርቶች የስደት እውነታን በድራማዊ ትረካ በግጥምና በስነ ልቦና ምክር ይዘንላችሁ መጥተናል። የበረሃይቱ ብርሃን ቻናልን አሁንኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የእናንተ አንድ ላይክ እኔን ስለሚያበረታታ ላይክ እና ሼር ማድረጋችሁን አትርሱ። ሰላም ቤተሰቦች፣ የዛሬው ቪዲዮ ምን እንደሚመስል መጀመሪያ ላይ በትንሹ አይተናል። ሙሉውን አይታችሁ እንደምትወዱት እርግጠኛ ነኝ። ቪዲዮውን ከመጀመራችሁ በፊት ግን ሰከንድ ወስዳችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳባችሁን ኮሜንት ላይ አጋሩን። በሰው ሀገር ላብሽን አፍስሰሽ ደምሽን ተፍተሽ እንቅልፍ አጥተሽ የምትሰሪው ለማን ነው? ለቤተሰብ? ለዘመድ አዝማድ? አዎ መልካም ነው። ግን አንድ እውነት ልንገርሽ፣ አንቺ እዚያ የምታገኘውን እያንዳንዱን ሳንቲም እየቆጠብሽ ወደ ሀገር ቤት ስትልኪ፣ እነሱ ግን የሚቆጥሩት ያንቺን የእድሜ ዘመን አይደለም። ለእነሱ ኑሮ መሪ፣ የቤት ኪራይ መክፈያ፣ ፎቅ መስሪያና የደስታ ምንጭ ትሆኛለሽ። አንቺ ግን ወጣትነትሽ፣ ውበትሽ እና ወርቃማው እድሜሽ በአረብ ሀገር ወለል ላይ እየተወለወለ ያልቃል። የሚገርመው ይህ አይደለም። የሚገርመው ሁሉንም ነገር አውድመሽ እድሜሽን ጨርሰሽ ጤናሽን አጥተሽ ባዶ እጅሽን ወደ ሀገር ቤት ስትገቢ የሚጠብቅሽ ማህበራዊ ፍርድ ነው። ስትረጃቸው የነበሩ ሰዎች ፊታቸውን ያዞሩብሻል። ልክ አይደለችም ይሉሻል። እልፍ ሲልም አብዳለች ይሉሻል። ያኔ ነው የስደት መራርነቱ የሚገባሽ። የኔ እህት፣ ዛሬ ግን የምነግርሽ ይሄንን እንድታለቅሽበት ሳይሆን እንድትነቂበት ነው። ሰው ለመቀየር ስትይ ራስሽን አታጥፊ። ለቤተሰብ መኖርሽን አቁሚና ለራስሽ መኖርን ጀመሪ። በስደት የምትኖርበትን ዓመት ገድቢው። 2 ዓመት ካልሽ 2 ዓመት፣ 3 ዓመት ካልሽ 3 ዓመት። ከዚያ በላይ እድሜሽን አትገብሪ። እቅድ ይኖርሽ። የምትሰሪበትን ጊዜ ወስኝ። ዛሬ ለራስሽ ካልኖርሽ ነገ ማንም አይኖርልሽም። ወጣትነትሽ ሳይሄድ ነገሽን ዛሬውኑ መወሰን ያንቺ ፈንታ ነው። ይህ የስደተኞች የህይወት ገጽታ የእናንተንም ልብ ከነካው ለሌሎች እህት ወንድሞቻችን እንዲደርስ ቪዲዮውን ላይክ ማድረጋችሁን አትርሱ። እንዲህ አይነት ቪዲዮዎች እንዲደርሷችሁ ደግሞ ከስር ያለችውን ቀዩን የሰብስክራይብ ቁልፍ በመጫን አጋርነታችሁን አሳዩ። ይህንኑ መራር እውነታ ደግሞ በግጥም እንዲህ ገልጬዋለሁ። የኔስ ኑሮ መቼ ነው?
ወጣትነቴን ሳልኖረው እድሜ በረረ። ሳልወልድ ሳልከብድ ዘመን እዚያው ቀረ። የመጣሁበትን ዓላማ ዘነጋሁ። የራሴን ሕይወት ለሰው አሳልፌ ሰጠሁ። ቤተሰብ ሲጠይቅ እሺ እያልኩ ሁል ጊዜ ሳላስተውለው በረረ የወጣትነት ጊዜ። የላኩት ብር ሁሉ ፎቅና ቤት ሰርቶ እኔን ግን አስቀረኝ ውበቴን አጥፍቶ። ዘመድ አዝማድ መቼም ፍላጎቱ አያልቅም፣ ለኔ ግን ካለፈ እድሜ አይመለስም። ቁሞ ቀር እያሉ ስሜን ቀየሩልኝ፣ ለካስ ለራሴ መኖር እኔው ዘነጋሁኝ። ስሚኝማ እህቴ ንቂ በቃሽ ከእንግዲህ። ሰው ለመቀየር ብለሽ ራስሽን አታድክሚ። ለቤተሰብ መርዳት መልካም ቢሆንም ራስን መርሳት ግን ዋጋ አያስገኝም። አመቱን ገድቢው፣ እቅድ ይኖርሽ፣ ነገ በሰው ሀገር እንዳይቀር እድሜሽ። አሁን ለራስሽ ኑሪ፣ ሕይወትሽን ምሪ። ወጣትነት ሳይሄድ ነገሽን ጀምሪ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቪዲዮ ላይ ያላችሁን አስተያየት ከስር ኮሜንት ላይ ጻፉልኝ፣ ሁሉንም አነባዋለሁ። በቀጣዩ በሌላ ድንቅ ግጥምና ድራማዊ ትረካ እስከምንገናኝ ድረስ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በየሳምንቱ አዳዲስ ቪዲዮዎች እንዲደርሷችሁ ደግሞ የኖቲፊኬሽን ምልክት እንዲደርሳችሁ ደወሏን መጫን አትርሱ። በስደት ያላችሁ በሙሉ በያላችሁበት ፈጣሪ ይጠብቃችሁ። ሰላም።